አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁኝ። የሰሊጥ አሰራር ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦች እንደምታዩት ድጃጅ እንደተለመደው በሌሙን በከል በጨው በዶቄት አድርጌ ዘፍዝፌ ለ15 ደቂቃ ምናምን በደንብ አጥቤ እስከ እንትኑ ማለት ነው በዚህ መልኩ አዘጋጅቻለሁኝ። እዚህ ደግሞ ሽንኩርት በሀባው ከትፌያለሁ ማለት ነው። ሁለት ቱም ሄልና ወረርቃል። እዚህ ደግሞ የተዘፈዘፈ ሩዝ መስሪ አለኝ ማለት ነው። እዚህ ሀሊብ አለኝ። እዚህ ደግሞ ዙብዳ አለኝ ማለት ነው። ውድ ተመልካቾች አሁን ቀጥታ ወደ አሰራሩ እንሄዳለን። አብራችሁን ቆዩ። ውድ ተመልካቾች እንግዲህ ድስቴን በዚህ መልኩ ጥጃለሁ ማለት ነው። ድስቴን ከጣርኩ በኋላ እንደዚህ በረጃጅሙ ሽንኩርት ከትፌ ትንሽ እንትን እለዋለሁ ማለት ነው። እጠብሰዋለሁ። ውድ ተመልካቾች እንግዲህ ሽንኩርቴን በዚህ መልኩ ጥብስ እያደረኩት እገኛለሁ። ትንሽ ዘይት ጨምሬያለሁ። አሁን ደግሞ በኋራት አቤል ሄልና ወርጋል ጨምሬያለሁ ማለት ነው። ውድ ተመልካቾች እንግዲህ ሽንኩርቴን የተወሰነ ከጠበስኩ በኋላ በዚህ መልኩ ዶሮውን ጨምራለሁ ማለት ነው። ውድ ተመልካቾች እንግዲህ በሽንኩርትና በባህራት አብሮ ዶሮውን በዚህ መልኩ በደንብ ጥብስ ካረኩት በኋላ ትንሽ ከደን አደርጋለሁ ማለት ነው። አንድ ለአምስት ደቂቃ። ውድ ተመልካቾች እንግዲህ ዶሮዬ በዚህ መልኩ በራሱ ውሃ ጥብስ ብሎልኛል ማለት ነው። አሁን ውሃ ጨምራለሁ ማለት ነው። የፈላ ውሃ ውድ ተመልካቾች አሁን የፈላ ውሃ ጨምርበታለሁ ማለት ነው። ውድ ተመልካቾች እንግዲህ በአንድ እጄ እየቀረጽኩ በአንድ እጄ እየሰራሁ ስለሆነ ነው ትንሽ የቪዲዮ ጥራት ከሌለ ማለት ነው፣ ይቅርታ። ውድ ተመልካቾች በዚህ መልኩ ውሃዬን ጨምራለሁ ማለት ነው። የሚበቃንን ያክል ውሃ እንጨምራለን ማለት ነው። ከዛ እኔ ግማሽ ሽንኩርት ነው የሚጨምረው ማለት ነው። መጀመሪያም ስላደረኩኝ አንዱን መጨመር ትችላላችሁ። አሁን በዚህ መልኩ ዶሮአችን እየበሰለልን ይገኛል ማለት ነው። ውድ ተመልካቾች እንግዲህ ዶሮዬ በዚህ መልኩ እየበሰለልኝ ይገኛል ማለት ነው። ውድ ተመልካቾች አሁን ደግሞ የሚያስፈልገውን የሚበቃውን ያክል ጨው እንጨምራለን ማለት ነው። የሚበቃኝ ያክል ጨው ጨምሬያለሁ ማለት ነው። እናንተም የሚበቃችሁን ያክል ጨው መጨመር ትችላላችሁ። ዶሮዬ አሁን በዚህ መልኩ እየበሰለልኝ ይገኛል ማለት ነው። ዶሮዬ እስከሚበስልልኝ ሌሎች ስራዎችን እየሰራሁ እጠብቃለሁ ማለት ነው። ውድ ተመልካቾች እንግዲህ ይሄ ተመር አለኝ። በዚህ ተመርና ዙብደ እዚህ አለኝ እና በእነዚህ በሁለቱ ከሰሊቁ ላይ የሚጨመር ሶስ እሰራለሁ ማለት ነው። ውድ ተመልካቾች እንግዲህ እንደምታዩት 6 ፍሬ ተመር አድርጋለሁ ማለት ነው ከድስቱ። አሁን ደግሞ ግማሽ ዙብደ ጨምራለሁ ማለት ነው። እናንተ ሰመል ካላችሁ ሰመል መጠቀም ትችላላችሁ። እኔ ስለሌለኝ ዙብደ ነው የምጠቀመው ማለት ነው። ውድ ተመልካቾች እንግዲህ ግማሽ ዙብደ ጨምሬበታለሁ ማለት ነው። ምንም ማማሰልም አያስፈልገውም፣ በራሱ ጊዜ ይቀልጣል ማለት ነው። እና እሳቱን ቅንስ ማድረግ ይኖርባችኋል። መጨረሻውን አብረን እናያለን። ውድ ተመልካቾች እንግዲህ ዙብዴና ታሞሬ በዚህ መልኩ እየበሰለ ይገኛል ማለት ነው። እንደምታዩት በኋላ በጣም ቆንጆ የሆነ ሶስ ነው የሚሆነው ማለት ነው። ውድ ተመልካቾች በዚህ መልኩ
ተክተክ ብሎ ጨርሻለሁ ማለት ነው። አሁን አጠፋዋለሁ ማለት ነው። እዚህ እንደምትመለከቱት ውድ ተመልካቾቼ መኮረኒ በሸሜል ሰርቼ ጨርሻለሁ ማለት ነው። እንደምትመለከቱት ማሻአላህ በጣም ነው የሚያምረው። እዚህ ደግሞ ዶሮዬ እየበሰለልኝ ይገኛል ማለት ነው። አሁን ዶሮዬን ከበሰለልኝ በኋላ ማለት ነው አንስቼ ወደ ፍሩን እጨምረዋለሁ ማለት ነው። ውድ ተመልካቾቼ እንግዲህ እዚህ እንደምትመለከቱት እዚህ ምለወን አለኝ ማለት ነው። እዚህ ደግሞ ኩርኩም፣ እዚህ ደግሞ ሰልሳ ቲማቲም አለኝ ማለት ነው። ውድ ተመልካቾቼ ምለወን ማለት ይሄን ነው ማለት ነው። ይሄ ነው ምለወን ማለት። አሁን ከዚህ ከሶስ ትንሽ ወደዚህ እጨምራለሁ ማለት ነው። ዶሮዬን የምቀባው ውድ ተመልካቾች እንግዲህ ሶሱን በዚህ መልኩ አዘጋጅቻለሁ ማለት ነው። እንደምታዩት ቆንጆ ሆኗል። ውድ ተመልካቾች እንግዲህ ዶሮዬን በዚህ መልኩ አንስቻለሁ ማለት ነው። ውድ ተመልካቾች እንግዲህ እንደምትመለከቱት የዶሮዬን መረቅ በዚህ መልኩ ጥልል አድርጌዋለሁ ማለት ነው። በኋራት ሀቦ ሽንኩርቱ ምናምን ሁሉንም አጥልሌዋለሁ። ምንም ነገር ውስጡ የለውም ማለት ነው። መረቁ ብቻ ነው። አሁን ከዚህ መረቅ ሩዝ መስሪ አጥቤ ዘፍዝፌ ያዘጋጀሁት አለኝ ማለት ነው። ውድ ተመልካቾች እንደምትመለከቱት ይሄንን ከመረቁ ላይ እጨምራለሁ ማለት ነው። ውድ ተመልካቾች እንግዲህ ሩዜን በዚህ መልኩ ጨምሬያለሁ ማለት ነው። ትንሽ ውሃ በዛ ማለት አለበት። ያው ሰሊጥ እንደምታውቁት ትንሽ ቀጠን ማለት ስላለበት ውሃውን በጣም ጨመር አድርጌበታለሁ። ውድ ተመልካቾች አሁን ሩዛችን እስከሚመስልልን ድረስ ዶሮአችንን እናዘጋጃለን ማለት ነው። ውድ ተመልካቾች እንግዲህ ይሄንን አሁን ዶሮዬን እቀባዋለሁ ማለት ነው። ይሄ ብሩሽ ካላችሁ በተለይ በዚህ በደንብ አድርጋችሁ ትቀቡታላችሁ ማለት ነው። ውድ ተመልካቾች እንግዲህ ዶሮዬን በዚህ መልኩ ቀብቼዋለሁ ማለት ነው። ሶሱን እንደምታዩት ማሻአላህ ቆንጆ መልክ ይዞልኛል ማለት ነው። ሶሱ ለምን ጠቅማል ካላችሁኝ፣ አንደኛ ቆንጆ እይታ እንዲኖረው ያደርግልናል። ሁለተኛ ደግሞ ቆንጆ ጣዕም እንዲኖረው ያደርግልናል። ሶስተኛ ደግሞ ዶሮ ድርቅ እንዳይል ያደርገዋል ማለት ነው። አሁን ቀጥታ ወደ ፍርን ከላይ ብቻ ጨምረዋል ማለት ነው ለ20 ደቂቃ ያክል። ውድ ተመልካቾች ዶሮዬን ፍርን ከጨመርኩ በኋላ ላዝም ቶሎ ማየት ማማሰል ይኖርብናል ማለት ነው። ምክንያቱም ከታች እንዳይዝብን ማለት ነው። እንደምትመለከቱት ቆንጆ ሆኖ እየበሰለልኝ ይገኛል ማለት ነው። ሰሊቄ ውድ ተመልካቾች ዶሮዬንም ፍሩን ጨምሬያለሁ። ሰሊቄም እየበሰለልኝ ይገኛል ማለት ነው። እሱ እስከሚበስልልኝ ለሱ ማባያ ሰላጣ ታር እንሰራለን ማለት ነው። እንደምትመለከቱት እዚህ ኩስበራ አጥቤ አዘጋጅቻለሁ። እዚህ ፍልፍል ሀር አለኝ። እዚህ ቲማቲም አለኝ። እዚህ ደግሞ አንድ ቱም አለኝ ማለት ነው። ይሄንን አሁን እከልጠዋለሁ። ውድ ተመልካቾች እንግዲህ ከላጤ ጨምሬያለሁ ማለት ነው። ቲማቲሙንም ኩስበራውንም ቱሙንም አሁን ትንሽ ውሃ እጨምርበታለሁ ማለት ነው እንዲከለጥልኝ። አሁን ቀጥታ እከልጣለሁ ማለት ነው። ውድ ተመልካቾች እንግዲህ ሶሴን በዚህ መልኩ ጨርሻለሁ ማለት ነው። ሌሙን እና ትንሽ ጨው ማድረጋችሁን እንዳትረሱ። ማሻአላህ በጣም ነው ሽታው የሚጥመው፣ በጣም ነው ጣዕሙ የሚጥመው። ማሻአላህ ለእይታም በጣም ቆንጆ ነው። ከሰሊጥ ጋር በጣም ሰሊጣችን እንዲጣፍጥ ወይም እንዲያባላን ያደርግልናል ማለት ነው። ሰርታችሁ ሞክሩት። ውድ ተመልካቾች ሩዜን በዚህ መልኩ እየበሰለልኝ ይገኛል። ሌላ ስራ ስትይዙ ሩዛችሁንም እንዳትረሱ፣ በየ2 ደቂቃው የማማሰላችሁን እንዳትረሱ ማለት ነው። ታችሁ እንዳይዝብን አሁን በዚህ መልኩ እየበሰለልኝ ይገኛል። ውድ ተመልካቾች አሁን ወተቴን እጨምራለሁ ማለት ነው። የምትመለከቱት በጣም ቆንጆ ሆኖ እየበሰለልኝ ነው።
ውድ ተመልካቾች እንግዲህ ሰሊቄ በዚህ መልኩ እየበሰለ ይገኛል ማለት ነው። አሁን ደግሞ የሚበቃኝን ያክል ሀሊብ እጨምራለሁ ማለት ነው። የምትመለከቱት ቢስሚላ። ምክንያቱም ሰሊቅ ቀጠን ማለት ስላለበት በጣም ብዙ ሀሊብ ነው የሚያስፈልገው። አሁን ውድ ተመልካቾች ወተቴን ጨምሬ ጨርሻለሁ ማለት ነው። አሁን ጭልፋ እንዲህ አይነት ጭልፋ ካላችሁ እንደዚህ ታደርጉታላችሁ ማለት ነው። እንደዚህ እያደረጋችሁ ማማሰል ይኖርባችኋል፣ ታችሁ እንዳይዝባችሁ። እንደዚህ ስታደርጉት ከታች አለው አይዝም ማለት ነው። ወተት ከጨመራችሁ በኋላ ምንም አይነት ውሃ መጨመር የለባችሁም። ውሃ መጨመር ከፈለጋችሁ ወተቱን ሳትጨምሩ በፊት ነው ማለት ነው። አሁን እንደምትመለከቱት ማሻአላህ ቆንጆ ሆኖ እየበሰለልኝ ይገኛል። መጨረሻውን አብረን እናያለን። የትም እንዳትሄዱ። መልካም ቆይታ። ውድ ተመልካቾች እንግዲህ እንደዚህ ያደረኩኝ በየደቂቃው እያማሰልኩኝ ይገኛለሁ እንዳይዝብኝ ማለት ነው። ውድ ተመልካቾች እንደምትመለከቱት ማሻአላህ በጣም ቆንጆ ሆኖ እየበሰለልኝ ይገኛል። ውድ ተመልካቾች እንግዲህ እንደምትመለከቱት ዶሮዬ በዚህ መልኩ ቡኒ ሆኖ በስሎልኛል ማለት ነው። ማሻአላህ በጣም ነው የሚያምረው። በጣም አልደረቀም። በዚህ መልኩ ቡኒ ሆኖ በስሎልኛል ማለት ነው። ውድ ተመልካቾች ማሻአላህ እናንተም ሰርታችሁ ሞክሩት። ኢንሻአላህ ተወዱታላችሁ ብዬ ተስፋ አደርጋለሁ። ውድ ተመልካቾች እንዲህ ያደረጋችሁ ማማሰል ይኖርባችኋል፣ ታችሁ እንዳይዝባችሁ። ምክንያቱም ታችሁ ተያዘ የመጥቆር ባህሪ ስለሚያመጣባችሁ እንደዚህ ያደረጋችሁ ሳሰለችሁ ማማሰል ይኖርባችኋል ማለት ነው። እንደምትመለከቱት ማሻአላህ በጣም ቆንጆ ሆኖ እየበሰለልኝ ይገኛል። ማሻአላህ ማሻአላህ ኢንሻአላህ ሰርታችሁ እንደምትሞክሩት ባለሙሉ ተስፋ ነኝ። ውድ ተመልካቾች እንግዲህ እንደምታዩት ማሻአላህ በዚህ መልኩ ሰሊቄን ሰርቼ ጨረስኩ ማለት ነው። ውድ ተመልካቾች አሁን ደግሞ ወደ ሀፍዛዬ እገለብጥና ቅድም ያሳየኋችሁን ሶስ ተመሩንና ዝብደውን ማለት ነው ከላይ አፈስበታለሁ። ውድ ተመልካቾች እንግዲህ እንደምታዩት በዚህ መልኩ ረትቤዋለሁ ማለት ነው። ይህ አሁን እኔ ወደ ውጭ እምልከው ነው ማለት ነው። ቤት የሚበላውን አስቀርቻለሁ እና ማሻአላህ በዚህ መልኩ ጨርሻለሁ ማለት ነው። ውድ ተመልካቾች ሰርታችሁ ሞክሩት፣ በጣም ነው የሚጣፍጠው። ማሻአላህ ቅድም ዙብደውንና ተመሩን
አሳይቻችሁ ነበር እና ያንን ነው ከላይ ያደረኩት ማለት ነው። እንደምትመለከቱት ድጃጁ እንዳይደርቅ ያደርግልናል ማለት ነው። ሰሊቄ በዚህ መልኩ ጨርሻለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሁላችንንም አላህ በያለንበት ሰላም ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።